ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስተዋል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20። ተነስቷል በዚህ የለም መዳኔ ዓለም ሞቴ ማይችለው የበረታ ኃያል ነው ማይረታ ማኅተሙን የፈታ የትንሣኤው ጌታ ሄዶ ነገሩ አውሩ ለዓለም ተነስቷል በዚህ የለም ተነስቷል በዚህ የለም መዳኔ ዓለም ማይችለው የበረታ ኃያል ነው ማይረታ ማኅተሙን የፈታ የትንሣኤው ጌታ ገዳዩ ሞት በእርሱ ድል መንሳት ተዋጥህና ሰንሰለቴን ቀንበሬን ተካው በበገና ሞት ሆይ መውጊያ የታል እያልን ምንዘምር መስቀልህ ጦር ስምህ ጋሻችን ሆኖልን ዳነን የምንለው ሄዶ ነገሩ አውሩ ለዓለም ተነስቷል በዚህ የለም ተነስቷል በዚህ የለም መዳኔ ዓለም ሞቴ ማይችለው የበረታ ኃያል ነው ማይረታ ማኅተሙን የፈታ የትንሣኤው ጌታ ተሻግረህናል ስላሻገርከን ለዘላለም በመቃብር ሞት ይዘን ከቶ አልቻለም ኃይለኛውን በኃይል አስረው ላይ ፈታ ዘመርንልህ አሸናፊ ነህ የኛ ጌታ ከፍ በል በእልልታ ሄዶ ነገሩ አውሩ ለዓለም ተነስቷል በዚህ የለም ተነስቷል በዚህ የለም መዳኔ ዓለም ሞቴ ማይችለው የበረታ ኃያል ነው ማይረታ ማኅተሙን የፈታ የትንሣኤው ጌታ ሞቶ ማዳን ለማን ተችሏል ካንተ በቀር ጌትነት ሥራ ይኖራል ሲመሰክር ወዳጄ ሆይ ውበት ውብ ነው የሚያበራ ተጨነቀ ተንቀጠቀጠ ጠላት ፈራ እጾም ያንተ ሥራው ሄዶ ነገሩ አውሩ ለዓለም ተነስቷል በዚህ የለም ተነስቷል በዚህ የለም መዳኔ ዓለም ሞቴ ማይችለው የበረታ ኃያል ነው ማይረታ ማኅተሙን የፈታ የትንሣኤው ጌታ መስክሩለት የምስራች ነው ታላቅ ዜና መላእክቱ ነጭ ለብሰው
ያደርሰዋል ድል ነውና። ከተማዋ አንዳች ሆናለች በሌሊቱ በዝማሬ ተንቀጠቀጠ ወይኔ ቤቱ ከበሮውን ምቱ ሄዶ ነገሩ አውሩ ለዓለም ተነስቷል በዚህ የለም ተነስቷል በዚህ የለም መድኃኒተ ዓለም ሞት የማይችለው የበረታ ኃያል ነው ማይረታ ማኅተሙን የፈታ የትንሣኤው ጌታ ሄዶ ንገሩ አውሩ ለዓለም ተነስቷል በዚህ የለም ተነስቷል በዚህ የለም መድኃኒተ ዓለም ሞት የማይችለው የበረታ ኃያል ነው ማይረታ ማኅተሙን የፈታ የትንሣኤው ጌታ